ታሪካችን የሚጀምረው የሀብታምና ተጽዕኖ ፈጣሪ የሆነ የነጋዴ ልጅ የሆነችውን ቬራን እያየን ነው። ቬራን በቤተሰቦቿ ከፍተኛ ቁጥጥር ምክንያት ነፃነቷን ያጣች ልጅ ናት። ሳትወድ በግድም ቤተሰቦቿ የመረጡላትን ቬና የተባለን ሰው ልታገባ አንድ ቀን ብቻ ነው የቀራት። ቬራን ከማግባቷ በፊት ለአንድና ለመጨረሻ ጊዜ የነፃነት ስሜት እንዲሰማት በሌሊት እጮኛዋን ቬናይን ሽርሽር ካልወሰድከኝ ብላ እንዲወስዳት ታደርጋለች። ቬናይን በዚህ ሌሊት መውጣታቸው ለደህንነታቸው ጥሩ እንዳልሆነ ቢነግራትም ቬራ ግን ጭቅጭቅ አድርገው እንዲስማማ ታደርገዋለች። ቬራ መንገድ ላይ ከቤት በመውጣቷ ከእስር ቤት የተፈታች ያክል ስሜት ተሰምቷት ደስ እያላት ነበረ። ቬናይ ግን በዚህ ሌሊት መንቀሳቀሳቸው ምንም ስላልጣሙ መኪናውን አዙሮት ወደ ቤት መመለስ ይጀምራሉ። ወደ ቤትም ከመግባታቸው በፊት አንድ ነዳጅ ማደያ ጋር ገብተው ቬራ ከመኪናው ወጥታ እጆቿን ወደ ላይ አድርጋ እንደ ሕፃን ልጅ መወረብ ትጀምራለች። ቬናይም በተደጋጋሚ ወደ መኪናው እንድትገባ ቢነግራትም ቬራ በራሷ ዓለም ጥፍት ብላ ትዝም አላላትም ነበረ። ሆኖም ግን ቬራ ቬናይን ባለመስማቷ በዚህች ሌሊት ሕይወቷ በሙሉ ግልብጥብጥ ሊልባት እንደሆነ አታውቅም ነበረ። የታጠቁ ሰዎችም ነዳጅ ማደያውን ዘርፎ በድንገት መጥተው ቬራን ይይዟታል። ቬናይን መኪና ውስጥ በድንጋጤና በፍርሃት ተውጦ እጮኛውን ካጋቾቹ ከማስፈታቱ ይልቅ የራስሽ ጥፋት ነው ጉዳዮች ነው በማለት እዛው ይቀመጣል። ጠላፊዎቹም ቬናይን ከመኪናው ገፈታትረው ካስወጡት በኋላ ቬራን አግቷት በጣም ሩቅ ወደሆነ ስፍራ ይወስዷታል። ሆኖም ግን አጋቾቹ ስራቸው ያለምንም ችግር ቢሳካላቸውም የጠለፏት ልጅ ዝም ብላ ተራ ሰው እንዳልሆነችና በጣም ሀብታምና ተጽዕኖ ፈጣሪ የሆነን ሰው ልጅን ስለጠለፉ ለቡድኑ በጣም ትልቅ ስጋት ይሆንባቸዋል። ምክንያቱም ሀብታሞች ከፍተኛ ተጽዕኖ ስላላቸው በብራቸው አጋጆቹ ላይ ከባድ መዘዝ ሊያስከትሉ ስለሚችሉ ነው። አጋጆቹም በዚህ ምክንያት በፍርሃት ቢዋጡም የአጋጆቹ አለቃ ማህቢር ያለምንም ፍርሃት ሀብታሞቹ ምንም አያመጡም በማለት ቬራን ልክ እንደማንኛውም የተጠለፈ ሰው ትሪት ያደርጋታል። አንድ ማታ ላይም ቬራ መሯት ከአጋጆቿ ለማምለጥ ስትሞክር ማህቢር ይይዛታል። ተናዶም ውጭ ወስዷት ሂጃም ልጪ ብሎ እንድታመልጥ እድል ይሰጣታል። ቬራ ምንም ሳታመነታ በዛ ሌሊት መሮጥ ብትጀምርም ያለችበት ስፍራ ምድረ በዳ ስለሆነ ወዴት አቅጣጫ እንኳን መሄድ እንዳለባት ስለማታቅ ተስፋ ቆርጣ ወደ ጠላፊዎቿ ትመለሳለች። በሚቀጥለውም ቀን ጠላፊዎቹ በስራቸው ተጸጽተው ቬራን ወደ ቤተሰቦቿ ሊመልሷት ይዘዋት ይሄዳሉ። ሆኖም ግን ማታ ላይ ፖሊሶች ያስቆሟቸውና መኪናውን መፈተሽ ይጀምራሉ። አጋጆቹም መያዛቸው እርግጥ ስለሆነ ማህቢር ለሚፈጠረው ማንኛውም ነገር መሳሪያውን ደብቆ ያዘጋጃል። ሆኖም ግን ፖሊሶቹ መኪናው ውስጥ ምንም ነገር ሳያገኙ ቀርተው መንገዳቸውን ቀጥሉ ይባላሉ። እነ ማህቢርም እንዴት ፖሊሶቹ ቬራን አላገኟትም በማለት ግራ ተጋብተው መንገዳቸውን ከጀመሩ በኋላ የሆነ ቦታ ላይ መኪናዎቹን አቁመው ቬራን ሲፈልጓት ያገኟታል። ቬራም እነ ማህቢር እንዳይያዙ በማለት ተደብቃ ነበረ። ነፃነቷን የምታገኝበትን እድል ትታ ከፖሊሶቹ መደበቋን በመመረጧ እሷም እነ ማህቢርም ተገርመው ድርቅ ይላሉ። አንድ ቀን ማታ ቬራ የልጅነት ትዝታዎቿን ለማህቢር እየነገረችው ነበረ። የ9 ዓመት ልጅም እያለች አጎቷ ሁሌ ጾታዊ ትንኮሳ እንደማይደርግባትና ለእናቷ ብትነግራትም እናቷ ሚስጥር አድርጋ እንድትይዘውና ለማንም እንዳትናገር ታደርጋታለች። ማህቢርም ቃል እስከሚያጣ ድረስ የቬራ ታሪክ አሳዝኖ ሳይጨርስ ቬራ ጥምጥም ብላ ታቅፈዋለች። ቬራም ከነ ማህቢር ጋር የምታሳልፈውን ጊዜ እንደምትወደውና ወደ ቤተሰቦቿ መመለስ እንደማትፈልግ ተነግረዋለች። ቬራም ከጠላፊዎቿ ጋር በምታደርገው ጉዞ ሰላምና አዲስ ነፃነትን አግኝታ ከጠላፊዎቿ ጋር በደንብ ተግባብታ ከነሱ ጋር ህይወቷን መቀጠልን መርጣለች። ከጠላፊዎቿም ለማምለጥ ምንም ፍላጎት የላትም። እንዲያውም ማምለጥ የነበረባት ከቤተሰቦቿ ቤት እንደሆነ ነው የምታስበው። ሆኖም ግን ማህቢር ከጊዜ ወደ ጊዜ ቬራ ከነሱ ጋር በመሆኗና በኋላ ላይ በጣም ትልቅ መዘዝ ይመጣል ብሎ በማሰብ የቡድኑን አባላቶችን ከቬራ ጋር ያላቸውን ግንኙነት እንዲቀንሱ ይነግራቸዋል። ማታም ላይ ቬራ ማህቢርን በወሬ ንዝንዝ ስታደርገው ተበሳጭቶ ከኔ ምንድነው የምትፈልጊው? ለምን አርፈሽ ወደ ቤትሽ አትሄጂም? ብሎ ይጮህባታል። ቬራ ምንም ብትጮህብኝ አልፈራክም፣ እንደውም እየወደድኩ ስለመጣው ወደ ቤት መቼም አልሄድም ትለዋለች። በሚቀጥለውን ቀን ማህቢር ስልችት ብሎት ቬራን ፖሊስ ጋር ይወስዳታል። እዛም ለፖሊሶቹ ማንነቷን ተናግረው ወደ ቤቷ እንድትመለስ ቢነግራትም ቬራ ፍቃደኛ ሳትሆን ትቀራለች። ማህቢርም በቬራ እምቢተኝነት ተበሳይቶ ከሱ ጋር እንደማስቲሽ ለምን እንደተጣበቀች ግራ ተጋብቶ ከኔ ጋር እንደዚህ ተጣበቅሹ እንዳገባሽ ፈልገሽ ከሆነ እኔ ጠላፊና ገዳይ ስለሆንኩኝ ብዙም ሳይቆይ መታሰሪ ስለማይቀር መጨረሻ መጥፎ ነው ተይኝ ይላታል። ማህቢርም ይህን ሁሉ ነገር ግልጽ አድርጎ ለቬራ ቢነግራትም አሁንም ወደ ቤት አልመለስም በማለት ድርቅ ስትልበት ቆጥቷት አንዱ ፖሊስ ጋር ይወስዳታል። ግን አሁንም ቬራ ተስፋ ባለመቁረጥ ወደ ማህቢር ትመለሳለች። ለማህቢርም ህይወቷ ከዚህ በፊት ምንም ጣዕም ስለሌለው አሁን ከሱ ጋር በመሆኗ ተሰምቷት የማያውቅ ስሜት ስለተሰማት ካንተ ጋር ልሁን ብላ ትለምነዋለች። ማህቢርም እቺ ሴትዮ መቼም አትፋታኝም በማለት ሳይወድ በግዱ አንድ ላይ መኖር ይጀምራሉ።
ብዙንም ጊዜ አብረው በማሳለፍና ብዙ የሚያማምሩ ቦታዎችን ይጎበኛሉ። ጊዜውንም ሙሉ ቬራ መሃቪርን ዝንዝ እያደረገችው ከመጠን በላይ አናዳው ቢናገራትም ቬራ በመሃቪር ውስጥ አንድ የዋህና ምስኪን ሰው እንዳለ ስለምታምን ምንም ሳይሰማ በመሃቪር ንዴትና ብስጭት መዝናናት ትጀምራለች። ቀስ በቀስም መሃቪር ሳያስበው ከቬራ ፍቅር ይይዘዋል። ተራራማ ቦታ ላይ አንድ ጎጆ ቤት ውስጥ መኖር ጀምረው በጣም ልዩና ጣፋጭ የሆኑ ፍቅር ጊዜያቶችን ያሳልፋሉ። ነገር ግን ይቺን ጣፋጭ ጊዜያቸውን አጣጥሞ ሳይጨርሱ በአንድ ቀን ሁሉም ነገር ግልብጥብጥ ሊልባቸው እንደሆነ አያውቁም ነበረ። አንድ ቀን ጧት ላይ ብዛት ያላቸው ፖሊሶች መኖሪያ ቦታቸው ጋር ይመጣሉ። መሃቪርም ኮረብታማ ቦታ ላይ ቁጭ ያለችው ቬራ ጋር እየሄደ ሳለ አንድ ከባድ የተኩስ ድምፅ ይሰማል። ቬራ ምን ተፈጠረ በማለት ስትዞር መሃቪር መሬት ላይ ወድቆ ደም እየፈሰሰው ስታይ ተደናግጣ እየጮኸች ወደ መሃቪር ትሮጣለች። እያለቀሰችም ፖሊሶችም መሃቪር መጥፎ ሰው አይደለም ለምን ተኮሳችሁበት ብላ ተቆጥታ በአስቸኳይ አምቡላንስ እንዲጠሩ ታደርጋቸዋለች። ሆኖም ግን መሃቪር ምንም ያክል ወደ ሆስፒታልም ቢሄድም ብዙ ደም ስለፈሰሰው ሳይተርፍ ቀርቶ ይሞታል። ይህም ሁሉ ከተፈጠረ በኋላ ቬራ ወደ ቤተሰቦቿ ቤት ተመልሳ በቤተሰቦቿና በቪና እርዳታ ከሐዘኗ ቀስ በቀስ ማገገም ትጀምራለች። ነገር ግን ቬራ ከመሃቪር ውጪ አይምሮዋ ሊያስብ አልቻለም። ቤተሰቦቿንም በመሃቪር በታገተችበት ወቅት ነፃነት እንደተሰማትና በዚህ ቤተሰቦቿ ቤት እስር ቤት እንደሆነባት ትናገራለች። ጥንካሬ ማግኘታ በልጅነቷ አጎቷ ያደረሰባትን ጾታዊ ትንኮሳ ለሙሉ ቤተሰቧ ተናግራ አጎቷ ያደረጋትን ከትንሽ እስከ ትልቅ ነገሮችን በሙሉ ትዘረዝራለች። ጩኸቷን ማንም እንዳልሰማውና የገዛ እናቷም ዝም እንድትል እንዳደረገቻት ትናገራለች። አባቷን መንገድ ላይ ከማላውቃቸው ሰዎች ለሚመጡ አደጋዎች እንድጠነቀቅ ብትነግረኝም ግን እውነተኛው አደጋ እዚህ ዋሚኝና ቤተሰቦች ብዬ ከጠሯቸው ሰዎች ነው ትለዋለች። መላው ቤተሰቡን በሁኔታው ከባድ የሆነ ድንጋጤ ውስጥ ይገባል። ቬራን ቤቱን ለቃ ከመሃቪር ጋር ደስ የሚል ጊዜ ያሳለፈችበት ተራራ ላይ መኖር ትጀምርና የራሷን ፋብሪካ በመክፈት ራሷን ማስተዳደር ትጀምራለች። ሁሌም ተራራው ላይ አይኗን ጨፍና በሐሳቧ ከመሃቪር ጋር ጣፋጭ የሆነ የፍቅር ጊዜ ሲያሳልፉ ስታይ ታሪካችን ያልቃል።